ለፕሮጀክት የሚሆነውን መግለጫ አዘጋጀህልኝ? አዎ አዘጋጅቻለሁ። ሌላ አንድ የማስቸገረ ነገር አለ። ይህ ሳምንት እንዴት የተጨናነቀ እንደነበር ታውቃለህ። እና ደግሞ የዚህ ፕሮጀክት ማብቂያ እየደረሰ ነው እና የወረቀቱን ስራ እንድትሰራልኝ ፈልጌ ነበር። እኔም ማስረከብ ያለብኝ ነገር አለ። ከማንም በላይ እንዴት እንደተጨናነኩ የምታውቀው አንተ ነህ። ይገባኛል፣ ግን እኔም በጣም ብዙ ስራ አለኝ። እንደውም ተወው በቃ፣ ጓደኛዬ ነህ ብዬ ነው። እሺ። ኢዮብና አባይ ከኮሌጅ ጀምሮ ለረጅም ዓመታት ጓደኛሞች ሲሆኑ አሁንም ለትርፍ ባልተቋቋመ አንድ ድርጅት ውስጥ አብረው ይሰራሉ። አባይ መልካምና ተግባቢ ባህሪ ቢኖረውም ለሁሉም ሰው ለጠየቁት ሁሉ እሺ የሚል ሰው ነው። የራሱም ገደብ አልፎ ሰዎችን ለማስደሰት የማያደርገው ነገር የለም። ቆይ በቃ እሰራዋለሁ። ምንድን ነው የሚደረገው? ኢዮብ ስለ ራሱ ብቻ የሚያስብ እኔ ያልኩት ብቻ የሚል ሰው ነው። ሐሳቡን የሚያሳውቀው ቁጡና ስርዓት በሌለው መልኩ ሲሆን የፈለገውን ለማግኘት ደግሞ በማታለልና በማስፈራራት እንዲሁም ሌሎችን የጥፋተኝነት ስሜት እንዲሰማቸው በማድረግ ያገኛል። በማብራሪያው በጣም ተደንቄያለሁ። እያንዳንዱ ዝርዝር ለፕሮጀክቱ ያለንን ራዕይ ያሳያል። አመሰግናለሁ። ብቻህን ነው የሰራኸው ወይስ ከአባይ ጋር ነው? አይ ብቻዬን ነው የሰራሁት። የኢዮብ ራስ ወዳድ ባህሪ አባይ እንዲናደድ፣ ግራ እንዲጋባና እንዲያቄም አደረገው። ስሜቱ ቢጎዳም ግን ንዴቱን በግልጽ አያሳይም። ስለዚህ ኢዮብ የአባይን ትብብር በመዘንጋት በራሱ ፍቃድ ውደሳውን ለራሱ ወሰደ። ልክ ነው አባይ። አባይ ሌሎችን ለማስደሰት ካለው ትጋት የተነሳ ታዛዥ ባህሪ ያለው፣ ስሜቱን አውጥቶ ከገለጸ የሚተማመንባቸውን ሰዎች የሚያጣም ይመስላል። መቼ ነው አባይ ቆርጦ ሌሎች እንዲጠቀሙበት የማይፈቅደው? አባይ አንድ ጊዜ ላናግር እችላለሁ? ይቻላል። ደህና ነህ? አዎ ደህና ነኝ። ምን ነው? ግልጽ እናውራ። አሁን ለረጅም ጊዜ ታወቀናል። እንደ ኃላፊ ደግሞ የአንተን ስራ በደንብ ስለማውቅ ይህንን መግለጫ ያዘጋጀው አንተ እንደሆንክ እርግጠኛ ነኝ። ከተሳሳትኩ አርመኝ። ተሳሳትኩ? መዓዛ የኢዮብና የአባይ ተቆጣጣሪ ስትሆን ከስራ ባልደረቦቿ ጋር በጣም ጥሩና በእምነት የተሞላ ግንኙነት አላት። ራሷን በጣም የምታውቅ በራሷ የምትተማመንም ሰው ነች። በተለያዩ ስልጠናዎች ላይም የሌሎችን ጥንካሬና ድክመት እንዴት መረዳት እንደምትችልና ወደ ስራዋ እንዴት ማምጣት እንደምትችልም ተምራለች። ፕሮጀክቱን የሰራኸው አንተ እንደሆንክ አውቃለሁ። ነገር ግን ለሰራኸው ስራ ደግሞ ትመሰክራለህ ብዬ ጠብቄ ነበር። ምንም አይደለም፣ ቅር አላለኝም። ቅር ሊል ይገባል አባይ። የተሰማህን መናገርና ለሰራኸው ስራ ኃላፊነቱን መውሰድ አለብህ። ሰዎችን ለማስደሰት የማታደርገው ነገር እንደሌለ ያውቃለሁ፣ ግን ልክ ሊኖረው ይገባል። እንደምታየው ሁሉም ሰው እየተጠቀመብህ ነው። እኔ ደግሞ ያንን ማየት አልፈልግም። ጓደኛህ አንተ የሰራኸውን ስራ ለራሱ ሲያደርግ ስታይ ስሜት እንደተጎዳ አውቃለሁ። ጥሩ አቅም ያለህና በዚህ ድርጅት ትልቅ ቦታ መድረስ የምትችል ሰው ነህ። እባክህ ጊዜህን፣ አቅምና ጉልበትን የማትመሰገንበት ነገር ላይ አታባክን። አሁን መዓዛ ለአባይ በራስ መተማመን እንደሚጎለውና ለራሱ መቆም እንዳለበት ነግረዋለች። አባይ አሁን ምን ማድረግ አለበት? አይሆንም ማለት መጥፎ ሰው አያደርግህም። ማድረግ የማትችለውን ነገር ብቻ ነው አይሆንም የምትለው። ለምትሰራው ስራ ደግሞ መቆም አለብህ። ሰዎች እንዲጠቀሙብህ አትፍቀድ። እዚህ አብዛኛው ሰው ሲጠቀምብህ አያለሁ እና ደስ አይለኝም። ለራስ ገደብ ካስቀመጥክ ባልደረቦቹ ያከብሩሃል እንጂ አይጠሉህም። በራስ መተማመን የምትፈልጉትን ነገር ጠንቅቆ ማወቅና በምትሰሩበት ስራ ስኬታማ ለመሆን የሚያስፈልጋችሁን የመጠየቅ መብት እንዳላችሁ ማመንን ያካትታል። አባይ የሌሎችን ፍላጎት እንደሚያከብረው ሁሉ የራሱንም ፍላጎት በተመሳሳይ መጠን ማክበር አለበት። በራሱ ስለማይተማመን ውሳኔ እንዲወስንና እርምጃ እንዳይወስድ ገድቦታል። ሁሉ ሰላም? አዎ ሁሉ ሰላም። ጥሩ። በቃ ጓደኞቼ ላገኛቸው ልሄድ ስለሆነ ነገ እንገናኛለን። ፕሮጀክቴን አሪፍ አድርገህ ትሰራዋለህ ብዬ ተስፋ አደርጋለሁ። አባይ ከመዓዛ ጋር ከተነጋገረ በኋላ ለትንሽ ሰዓታት ስልጠና ተሰጥቶት ነበር። አሁን የራሱን ገደብ ለማስመርና ስለ ራሱ ቆሞ ለመናገር የመጀመሪያው እርምጃ ነው። አሁን ኢዮብ እንዲጠቀምበት አያደርግም። አባይ የራሱን አቅምና ልዩ ማንነት በመገንዘብ እሱን ለማዳበር እየጣረ ነው። ይቅርታ ኢዮብ፣ ፕሮጀክትህን መስራት አልችልም። እኔም ነገ ማስረክበው ፕሮጀክት አለኝ። አንተም ማስረከብ እንዳለብህ አውቃለሁ፣ ግን አውርተን የለ እንዴ? አዎ፣ ግን ይቅርታ መስራት አልችልም። ለራሴ ፕሮጀክት ቅድሚያ መስጠት አለብኝ። ቆይ ምን ተቀየረ? ከዚህ በኋላ ራሴ ላይ ይህንን እያደረኩ መቀጠል አልችልም። እንደ ሥራ ባልደረባና እንደ ጓደኛ ፕሮጀክትን ስሰራል ላለፉት ጊዜያት ለገዜ እውቅና እንኳን መስጠት አልፈለክም። ያ ደግሞ ጎድቶኛል። እየተጠቀምክብኝ ያህል ነው የተሰማኝ እና በጣም አስከፍተኛል። ስለዚህ የራሴ ገደብ እንዲኖረኝና የራሴን ሥራ ላይ ለማተኮር ወስኛለሁ። ምን ማለት ነው?
ስለዚህ ነገር እኮ ተነጋግረናል። ይቅርታ ግን የራሴን ፕሮጀክት ማስቀደም አለብኝ። አባይ አይሆንም በማለት አንድ እርምጃ ስለወሰደ በራስ መተማመኑን በማዳበር ስራውን በበለጠ እንዲሰራ ይረዳዋል። የሚያስፈልገውንና ሐሳቡን በቀላሉና ቀጥተኛ በሆነ መልኩ መግለጽም ይችላል። በጊዜና በልምድ ደግሞ ባልደረቦቹ ማድረግ የሚችለውን እርዳታ ሊጠይቁት እና ሊጠቀሙበት ሲፈልጉ ያለውን ልዩነትም ይማራል።